ውድ ወንድሞችና እህቶቼ እንደሚታወቀው የዛሬው ዕለት የዒድ ሶላትና የጁሙዓ ሶላት የተሰባሰበበት ዕለት ነው። ነገር ግን እንደሚታወቀው በሻፊዒ መዝሀብ የዒድ ሶላት ሱና ሲሆን የጁሙዓ ሶላት ደግሞ ፈርድ ወይም ግዴታ ነው። በዚህም ምክንያት ሱና የሆነውን የዒድ ሶላትን መስገዳችን ግዴታ ወይም ፈርድ የሆነውን ጁሙዓ ሶላትን አያነሳልንም ማለት ነው። በሐነፊያ መዝሀብም የዒድ ሶላት ዋጅብ እንጂ እንደ ጁሙዓ ፈርድ አይደለምና የዒድን ሶላት መስገዳችን የጁሙዓ ሶላትን ግዴታነት አያነሳልንም ማለት ነው። ይህ ውድ ወንድሞችና እህቶቼ አብዛኛዎቹ ዑለማዎች የሄዱበት መንገድ ነውና አጥብቀን ልንይዘው ይገባል። የዒድን ሶላት ስለሰገድን ብለን የጁሙዓን ሶላት መተው የለብንም። በመጨረሻም ዓለም ላይ ለምትገኙ ሙስሊሞች በአጠቃላይ እንኳን ለ1446ኛው ዓመተ ሂጅሪያ ላይ ለሚከበረው የዒዱል አድሓ በዓል በሰላም አደረሳችሁ። ለእናንተም ለቤተሰቦቻችሁም ለወዳጅ ዘመዶቻችሁም በአጠቃላይ ያማረ ዒድ ያድርግላችሁ። ተቀበለ ላሁ ጣዓቲኩም ገፈረ ላሁ ለና ወለኩም ወኩለ ዓሚን ወአንቱም ቢአልፊ ኸይር።